ኢትዮጵያ አሁንም የሰው ዘር መገኛ መሆኗን በሳይንሳዊ ምርምር ዳግም አረጋግጣለች። በአፋር ስምጥ ሸለቆ በመካከለኛው አዋሽ አካባቢ በተደረገው ጥልቅ ምርምር ፕሮጀክት ከ100 ሺህ ዓመታት በፊት ይኖሩ የነበሩ የጥንታዊ ሆሞሳፒያንስ ቅሪተ አካላትና በርካታ የድንጋይ መሳሪያዎች መገኘታቸውን የኢትዮጵያ ቅርስ ባለስልጣን ይፋ አድርጓል። ይህ አስደናቂ ጥናት በዓለም አቀፍ ደረጃ ከፍተኛ እውቅና ባለው የአሜሪካ የሳይንስ ጆርናል ላይ ሰኞ ሚያዝያ 5 ቀን 2018 ዓ.ም ታትሞ የወጣ ሲሆን ግኝቱም በአፍሪካ የሰው ዘር አመጣጥ ታሪክ ውስጥ ትልቅ ክፍተት የነበረበትን እና ከ900 ሺህ እስከ 200 ሺህ ዓመታት ያለውን የታሪክ ዘመን የሚዘክሩ አዳዲስና ወሳኝ መረጃዎችን ይዟል። በተጨማሪም በጥናቱ የተገኙት የእንስሳት ቅሪቶች እንደ ጉሬዛና ዝንጀሮ ያሉ እንስሳት ይኖሩበት የነበረው የአፋር አካባቢ በወቅቱ ዛሬ እንደምናየው በረሃማ ሳይሆን ለምለምና ጫካማ እንደነበር ያረጋግጣሉ። በታዋቂው ተመራማሪ በዶክተር ዮናስ በየነ የተመራውና ከ24 ሀገራት የተውጣጡ ሳይንቲስቶች የተሳተፉበት ይህ ምርምር ለኢትዮጵያ የታሪክ ጥናትና ለቱሪዝም ዘርፍ እድገት ትልቅ ግብዓት እንደሚሆን ይጠበቃል።